የዘማሪ ታሪኩ ይርጋ ልብ የሚነካ የሕይወት ታሪክ። በጉራግኛ መዝሙሮቹ የብዙዎችን ልብ ያሳረፈ፣ ብዙ የተሰበሩ ሰዎችን ያጽናና እና ለብዙዎች የበረከት ምክንያት የሆነው የዘማሪ ታሪኩ ይርጋ የሕይወት ታሪክ በአጭሩ የሚከተለውን ይመስላል። ውልደት እና አስቸጋሪው የልጅነት ዘመን። ዘማሪ ታሪኩ ይርጋ የተወለደው በ1970 በቸሃ ወረዳ ልዩ ስሙ ኩየሰስከ በተባለ ቀበሌ የጨነው የሰስ የቢውሪ መደር ቸሃ ትንድብርነን ሞረ ተጁካ ተትመረው ውስጥ ከአባቱ ከአቶ ይርጋ በረካ እና ከእናቱ ከወይዘሮ አትባሽ ነሪ ነው። ታሪኩ ሲወለድ አካባቢው ሰላማዊ እንደነበር ከራሱ አንደበት ሰምተናል። ነገር ግን ታሪኩ በተወለደ በሁለተኛው ሳምንት ላይ ቤተሰቡን ትልቅ ሐዘን አጋጠማቸው። አፍቃሪ እናቱ በመብረቅ አደጋ ሕይወቷ አለፈ። በዚህ ሳቢያ ገና የ2 ሳምንት ጨቅላ ሕፃን እያለ እናቱን አጣ። በወቅቱ በቤተሰባቸው ውስጥ ለጣዖትና ለተለያዩ ባዕድ አምልኮች መሥዋዕት ይቀርብ ነበር። ታሪኩም እያደገ የመጣው ይህንን የባዕድ አምልኮ እያየ ነበር። የአካባቢው ሰዎች እና የባህል እናቱን መብረቅ እንደገደላት በመጥቀስ ታሪኩን የመብረቅ ልጅ እያሉ ይጠሩት እንደነበር የውትምት ከኸሪባል ናባና ይብሮን ታሪኩ ገና ሆነ ማጋ ሆኖ ትችኑ የወጀተከው ታሪኩ በቁጭት ያስታውሳል። የሚገርመው ግን እናቱ በሞተችበት በዚያው ቅጽበት መብረቁ ታሪኩን አንስቷል። ለምን ውረ መህር ይነቃልም የኽር አንሽር እና ልክ አዱተና በቀጠረና አንቀ እያ ነሳንታን ይርቃዱተና አበለማሙሉ ያቱ እቅፍ ውስጥ እንደጣለው በአካባቢው ይወራ ነበር። እውነት ይሁን ውሸት እሱ ራሱ በእርግጠኝነት እንደማያውቅ ይናገራል። የተስፋ መቁረጥ ስያሜ እና የእግዚአብሔር ታምር። እናቱ ከሞተች በኋላ አባቱ በችግር ምክንያት ቤታቸውን በ30 ብር ለባዕድ አምላኪዎች በመገመት ዕዳቸውን ከፈሉበት። አባቱ ገና ሲወለድ ታሪኩ ከብሎ ስም ቢያወጣለትም ባዕድ ታሪኩ ገና ሆነ ማጋ ሆኖ ትችኑ የወጀተከው አምላኪዎቹ ግን የመብረቅ ልጅ የሚል ስም ሰጥተውት ነበር። እናቱ ስትሞት ገና የ2 ሳምንት ሕፃን ስለነበር ይህ ሕፃን በሕይወት አይኖርም ከተብሎ ተስፋ ተቆርጦ ነበር። እንዲያውም ከእናቱ መቃብር አጠገብ የእሱም የመቀበሪያ ቦታ ተዘጋጅቶለት ነበር። ነገር ያው የሆይ ሳምንት ተከ ተህሚፍቲ ታቃሪ ያና የመስሪ እና አኸር ቀዘርች ዛም ይሞት ትባርም እንደውም ታዱተና ሞገማ ነይ መደረው ግን የሰው ሐሳብና የእግዚአብሔር ሐሳብ አንድ አይደለም። ሰው ተስፋ ሲቆርጥ እግዚአብሔር ታምሩን አሳየ። ሕፃኑም በታምር በሕይወት ተረፈ። ከዚህ በላይ ድንቅ ታሪክ ከየት ይገኛል? ታሪኩ ከአባትና እናት የሌለው ሰው መሆን ከባድ ነው አልከበደህም ወይ ተብሎ ሲጠየቅ የሚከተለውን ምላሽ ሰጥቷል። ራሴን እስክችል ድረስ ማህበረሰቡ እና የሰፈሩ ሰው በጥሩ ሁኔታ ተንከባክቦኛል። ምንም አልቸገረኝም ነበር። ነገር ግን ካደግኩ በኋላ ጓደኞቼ ከእናቶቻቸው ጋር ያላቸውን ቅርብ ስመለከት ብቻቴን መሆኔ በጣም ይከብደኝ ነበር። ለእድገቱ ግን ከእግዚአብሔር ቀጥሎ ትልቁን ድርሻ የምትወስደው ታላቅ እህቱ ሸዋለም ናት። እህቱ አዝላ እና ተንከባክባ አሳድገዋለች። ከተወለደበት የሰሴ ቀበሌ ተነስታ እስከ ዳቁነ ጤና ጣቢያ ድረስ በጀርባዋ አዝላው በእግር ተወስደው እንደነበር ሁልጊዜ ባሁ ቤት የበኽር ባለች ይወትፈንደፈማ ብዘግዚየ ሂታ አሰረችሙ ያረቀች ይብራ ሐሳብ ጋርም ተጮድነን ባል እንደው ይፍታ ጋር እንደ ሰፋ ምትከብቱ ዲ ላም ተጉይታ አንቄ ሂትም ንቃዶተና ለማያት ረቀማን ሽታ በዘሩት ዛም የተም የርቀተሙም ከማ የበህር አንከረች የበህር ሁይተነ እና በህር ሲየድሜህ መካ ዋጋ ይካሰች ተዳቁነ ተሰስየ ዳቁነ ከአኪም ቤት ነረ በዳቁነ እና ከኺ ጮረቺ ታርባነ አጥጊ ትቱድ ሰማህና ደነጀና ጎንዳነ ከፈነ እና የትካይ ቀሚ የትካንጠቅ ሰብይር ቃሪ እና ጀና ደሞ ዛም የትከጅ ካረ ተጥፋነ ለሚቸይበር የጀታ ልክ ዝካይ ይጨቡጥ እና ዛ ጎንዳ በጀና ደንቹ ጋትንም ጋት ይብርዳ ትንበይ የትም ደግሞ ትከኛ ወሬት በከለችው በርቾናች ንቃዱ ተናገረ ምን ከረሚ ግርሽ እንዴት ተተረሳኸ ከማሽ ተተጠናኸ ከማሽ ተተያቸነኸ ከማሽ
አትረሴ ያሻሽጋኸ ሽኩቲፊ ቋንቋም ይፍታኸ አትረሴ ያሻሽጋኸ ሽኩቲፊ ቋንቋም ይፍታኸ ወታና ዳቴና አንቸጌ ይማተና ወታና ዳቴና ግሯለች። የከተማ ሕይወትና የወጣትነት ፈተናዎች። ታሪኩ ከአንደኛ እስከ አራተኛ ክፍል በጆካ ትምህርት ቤት ከተማረ በኋላ ወደ ከተማ ተዛወረ። በከተማው ሕይወት ውስጥ ታላቅ ወንድሙ ትልቅ ድጋፍ አድርጎለታል። በዚያም መተዳደሪያ ለማግኘት ሊስትሮ ሰርቷል፣ ዕቃ ተሸክሟል። በመጨረሻም ከአኩ የተባለውን ሥራ በራሱ ጥረት መሥራት ጀመረ። ነገር ግን የወጣትነት ጊዜው ቀላል አልነበረም። በወቅቱ የነበረውን አስቸጋሪ ፈተና ሲያስታውስ በጣም እቅም እና እጠጣ ነበር፣ ካልጠጣው መተኛት አልችልም ነበር ይላል። የቀንሱን የረፈረ ቀንባነ ሰጭባነ ባንቃም የበናሁን ሸረት እንቸቤብን ቤት ራፈት ቃሙ እንዳነ ደግሞ ባንሰጨው ወሬት ቤቸልቢ እና በቃ ሆይታውን አይጣበጣቃል ባነትኛ እና በዛ ጊዜ ወደ ጌታ መምጣት እና አዲስ ሕይወት። ይህንን ሁሉ አስቸጋሪ የሕይወት ውጣ ውረድ አልፎ ጌታን እንዴት እንደተቀበለ ሲናገር መጀመሪያ ጌታን የተቀበለው አባቱ እንደነበር ይገልጻል። በመቀጠል ታሪኩ በ1990 ጌታን በግሉ ተቀበለ። በኮልፌ መካነ ኢየሱስ ቤተክርስቲያን የደህንነት ትምህርት ተምሮ ሕይወቱ ሙሉ በሙሉ ተቀየረ። ዘማሪ ታሪኩ ይርጋ ይህንን ሁሉ የእግዚአብሔርን ታማኝነት እያሰበ ዛሬ ላይ ቆሞ እንዲህ ይላልኮ ጌታን ባልቀበል ኖሮ ዛሬ እብድ ሆን ነበር። ጌታ ጊዜ ቤረክቤ ሸረነኽ እና የሽማግ ዛሬ ሰናሁ በሽማግ ሽጉርት የሽማግ ፈያት ለቀቡ በሽማግ ሽጉርት የሽማግ ተሞት ተነፎ በሽማግ Coming soon. ያሽምጥናው ተሞትም ተነፉ ያሽምጥናው ተስዊር ወጣው ያሽምጥናው ተጠውር ተነፉ አትቃር የረዴ አኸተበቱም ሽጉርት የሽማግ ዛሬ ሰናሁ በሽማግ ሽጉርት የሽማግ ፈያት ነቀቡ በሽማግ ሽጉርት የሽማግ ተሞት ተነፉ በሽማግ ባሽማመርኩም ዳነት ነቀቡ ያሽምጥናው ሲጣር ለቀቱ እንመግነ መኬ እሳት ተከበርኩ አነሴ ማምብር እንቃነቀቡ ሽጉርት የሽማግ ዛሬ ሰናሁ በሽማግ ሽጉርት የሽማግ ፈያት ነቀቡ በሽማግ ሽጉርት የሽማግ ተሞት ተነፉ በሽማግ ያሽምጥናው ፈያት ነቀፉ ያሽምጥናው አንቀመጨው ስር በአኽ አመርኩም ተሱስም ተነፉ ታንተ ነፍቃሬነ ቤታ ገባሁም ሽጉርት የሽማግ ዛሬ ሰናው በሽማግ ሽጉርት የሽማግ ፈያት ነቀቡ በሽማግ ሽጉርት የሽማግ ተሞት ተነፉ በሽማግ
በሽምጥናው በረካነ ከፉ በአኽ አመርጎ ተባጢር ተነፉ ያከስሬ ቃሬነ ታህት ባባሁ እንወሄ ዘንጋ ተጃተ ከበርኩ ሽጉርት የሽማግ ዛግሪ ሰናው በሽማግ ሽጉርት የሽማግ ፈያት ነከቡ በሽማግ